ሰላም እንዴት ናችሁ? ዛሬ ደግሞ እንቁላል በቲማቲም ነው የምሰራው ማለት ነው። በጣም ቀላል በቃ ምንም ምክንያቱም የማያስፈልገው ጊዜም የማይወስድ ምንም በቃ ቲማቲም እኔ አንድ ላይ ተጠቀምኩት። ከዛ ትንሽ የበሰለ ስትል ቆንዶ በርበሬ ጨውና ዘይት ነው የተጠቀምኩት። ከዛ እኔ 2 እንቁላል የተጠቀምኩት እና ደግሞ እንደምትበሉት መጠናችሁ አርጋችሁ መስራት ነው። በጣም በቃ የሰነፍ ምግብ ማለት ነው። በጣም የሰነፍ ምግብ በጣም ቀላል ሰው እንዲያርጋችሁ መብላት ትችላላችሁ ማለት ነው። ምክንያት ምንም ሰበብ አያስፈልገውም። ጊዜ የለኝም ወይ እንዴት አድርጌ ምናምን አትሉ። በቃ እኔ አሁን በብዛት ቲማቲም በእንቁላል ከበላሁኝ ጊዜ የሚወስድ ነገር መስራት የማልችል ሰዓት ወይ ደግሞ በጣም በቃ የከበደኝ ሰዓት አይደለም ቶሎ የሚደርስ ነገር ስፈልግ ብቻ ነው የምሰራው። በጣም የሰነፍ ምግብ ስለሆነ ማለት ነው። እና ምክንያት ሳታበዙ ሰርታችሁ ብሉ ለማለት ያህል ደግሞ እንዴት እንደሚጣፍጥ የምር ማጋነን ሳይሆን በጣም የሚጣፍጠው በጣም ነው የምወደው። እንደዚህ ቀለል ያለ በቃ ዝም ብሎ እኔ ብዙ አላበስለውም። ዝም ብዬ እንዳያችሁት በጣም አልቀላቅለውም። እናንተ ግን ፍርፍር አድርጋችሁ መስራት ትችላላችሁ። እኔ ግን ከዛ ይልቅ ለስለስ ያለውን ነው የምወደው። ቲማቲም እንቁላል በቲማቲም ስሰራ ብዙ ጊዜ በቃ እንቁላሉን ከጨመርኩ በኋላ በጣም እንዲበስል አልፈልግም። ምጥጥ ሳያረግ ቶሎ ነው የምጨርሰው። መልካም ቀን መልካም ቁርስ ይሆንላችሁ። ላቭ ዩ